ጋር ከዚች ጀምሮ ያችሁ ዩቱብ ቤተሰቦች በያላችሁበት ሰላምታ ይድረሳችሁ። ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ እንግዲህ የቴምብኔሉ ላይ እንዳያችሁት የዳንኤል አንደ ሚካኤል ስኔጋ ስምሽም የሚለውን ኢንትሮ እንሰራለን ማለት ነው። ያንን ኢንትሮ አንድ በአንድ ቀስ አድርጌ ነው የሚሰራው ማለት ነው። ያንን ኢንትሮ ሲሰራ አብራችሁን ኪቦርድ ያላችሁ ሰዎች አብራችሁን ከኔ ጋር እንድትሰሩ ላለው እንግዲህ ሙዚቃው ታውቃላችሁ። አንድን መዝሙር ለመጫወት ስታስቡ ልታውቁ የሚገቡ መሰረታዊ ነገሮች አሉ። ከነዛ ውስጥም አንደኛ ሪትሙን ማወቅ አለባችሁ። በምን አይነት ሪትም ነው ዘማሪው የሚዘምረው። ሁለተኛው ትራንስፖዝ ማወቅ አለባችሁ። ሶስተኛው ደግሞ ስኬሉን ማወቅ አለባችሁ። እነዚህ በጣም ወሳኝ ነገሮች ናቸው እና ስኬሉን ካላወቃችሁ ዘማሪው የሚዘምረው በሌላ ስኬል፣ አንተ ደግሞ እኛ ደግሞ የምንጫወተው ወይስ በሌላ ስኬል ከሆነ በጣም የተበላሸ ይሆናል። ስለዚህ እነዚህን ሶስቱ ነገሮች ካወቃችሁ ከዛ በኋላ ኢንትሮን ማወቅ አለባችሁ ማለት ነው። ፍጥነቱ በምን ያህል ፍጥነት ደግሞ ቴምፖውን ማወቅ አለባችሁ። በምን ያህል ፍጥነት ነው ያንን የሚሰራው ወይስ የሚዘምረው ዘማሪ የሚለውን ማወቅ አለባችሁ። ወርሺፕ ላይ ከሆነ ቀጥታ ላይቭ ከሆነ የዘማሪውን ሁኔታ ማወቅ አለ። አሁን ማነሳው በዜሮ ነው ማነሳው። ዜሮ ላይ አድርጌ እስኪ ትራንስፖዙን እንመልከተው። እዚህ ጋር አሁን -3 ነው ያለው። እሺ -2 አድርግ ነው -1 ዜሮ ላይ ሆኗል። አሁን ዜሮ ላይ ነው ያለው። እስኪ እንስማው። እሺ እስኪ ቴምፖን እንየው እስኪ። ኮርዶ እዚህ ጋር እናደርገዋለን። ከዛ ኢንትሮን እዚህ ጋር እንጫወተዋለን ማለት ነው። እስቲ እሺ አሁን እንዳያችሁት ነው። እዚህ ጋር ቀስ ያረኩን ላሳያችሁ። እዚህ ጋር አሁን ደግሞ ከዚህ ነው የምንጀምረው፣ ከጂ ነው የሚጀምረው። ኢንትሮውን ስንጫወት ኢንትሮው ከጂ ነው የሚጀምረው። እሺ ጂ ማለት ይሄ ማለት ነው። ይሄ ነው ጂ። ከዛ በኋላ ወደ ኤ ይመጣል፣ ከዛ ወደ ሲ ይመጣል፣ ከዛ ዲ ላይ እንመጣለን ማለት ነው። እስቲ እዚህ ጋር ከዚህች እንጀምራለን። አያችሁ ወይስ እጄ ካላሳያችሁ ይኸው ይታያል ብዬ አስባለሁ። እስቲ አራቱን በአንድ ካደረጋችሁ በኋላ ወደ ኢ እዚች ጋር ትመጡና ወደ ጂ ትመጣላችሁ። እስኪ ያው ቀለል አድርጌ ቀስ ብዬ እያሳየኋችሁ ነው። መጀመሪያ
ጋር ትመጣላችሁ ተመልሳችሁ። ዘላችሁ ወደ ዲ ነው የምትመጡት። ከዛ እዚህ ጋር ያልቃል ማለት ነው። እስኪ ከዛ በኋላ እንደገና አረጋችሁ ትጨርሳላችሁ ማለት ነው። ቀስ አድርጌ ነው ለእናንተ ብዬ የሰራሁት። እስኪ አሁን ሪትሙን እናንሳውና እናያለን እንደገና።